የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ሲል አምነስቲ ኢንተርናሽናል ጠየቀም። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌደራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ነው የጠየቀው። የሰብአዊ መብት ተሟጋቾች ድርጅቱ ትላንት ሚያዝያ 6 ቀን ባወጣው ሪፖርት ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም ህዳር ወር ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከዚህም ውስጥ 254ቱ የቤት ባለቤቶች ሲሆኑ 618 የሚሆኑት ተከራዮች ናቸው ብሏል። ከሰዎቹ ጋርም በቂ ምክክር አለማድረጉን ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። አምነስቲ ከቤታቸው የተፈናቀሉ ሰዎች 114 ህፃናትንና 13 አዛውንቶችን እንደሚያካትት ገልጾ አንዳቸውም ካሳ እንዳልተከፈላቸው አስታውቋል። አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲል ገልጾ የኮሪደር ፕሮጀክቱ እየተተገበረ ባለባቸው ከተማዎች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች አሁን በፍርሃት ውስጥ እንደሚኖሩና እነሱም ይፈናቀሉ እንደሆነ እርግጠኛ አለመሆናቸው ገልጿል። አምነስቲ ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉንና በቦሌና ለሚኩራ ክፍለ ከተሞች ቢያንስ 29 ሄክታር የሚሆን የተጨናነቀ አካባቢ መፍረስ መረጋገጡን ተመላክቷል። ድርጅቱ ይህ በተጎጂዎች ከተሰጡት ምስክርነቶች ጋርም ይጣጣማልና መሬቱ እስከ የካቲት መጀመሪያ ባዶ ሆኖ ቆይቶ ነበርም ብሏል። አምነስቲ አክሎም በግዳጅ መፈናቀሉ የተካሄደው 5000 ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ አካባቢው ለኮሪደር ልማት ፕሮጀክት እንደሚፈለግና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቋል ብሏል። ስብሰባው ከተደረገ ከአንድ ሳምንት በኋላ የከተማ አስተዳደር ኃላፊዎች ቤት ለቤት በመሄድ በ3 ቀን ውስጥ ቤታቸውን ለቀው እንዲወጡና ቤታቸው እንደሚፈርስ ማሳሰባቸውን ሪፖርቱ አመላክቷል። ድርጅቱ ያነጋገራቸው 47 ቤተሰቦች የቃል ማስጠንቀቂያ በተሰጣቸው ከ24 ሰዓት እስከ 72 ሰዓት ውስጥ ቤቶቻቸው እንደፈረሰባቸው ተናግረዋል። በሪፖርቱ ከተጠቀሱት ተፈናቃዮች መካከል አንዱ የሆነው ተፈራ ቤተሰቡን ለመደገፍ ያከራያቸው በርካታ ክፍሎች ያለው መኖሪያ ቤቱም እንደፈረሰበት ተናግሯል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ እንደገለጸው የልጆቹን የትምህርት ቤት ክፍያ መክፈል አቅም ስለሌለው ትምህርታቸውንም አቋርጠዋል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል ብሏል አምነስቲ። ቃለመጠይቅ ያደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተሰማቸው ተናግረዋል። አንደኛው ግለሰብ በመንግስት ላይ ተስፋችንን አጥተናል ሲልም ሌላኛው ደግሞ ማህበራዊ ህይወታችን እንዳልነበር ሆኗል። በተጨማሪም የትራንስፖርትና የቤት ኪራይ ወጪዎች ምክንያት ኑሮ ተወዶብናል ብሏል። የአምነስቲ ሪፖርት እንደሚያመለክተው ነዋሪዎቹ እንደ እድር እንዲሁም የሃይማኖትና የሴቶች ማህበራት ያሉ ባህላዊ ትስስራቸውን ማጣታቸውን ገልጿል። አሁን ከእድር ለቅቅ ያለው ሲሉ የገለጹት አንድ ምላሽ ሰጪ ልጆቻቸውም የአእምሮ ጤንነት ችግር እንደደረሰባቸው ተናግረዋል። የሰብአዊ መብት ተሟጋቹ እና ድርጅቶቹም በኮሪደር ልማት ፕሮጀክት ዙሪያ ዘገባ ለመስራት የሞከሩ ጋዜጠኞች ማስፈራሪያ እንደገጠማቸው ገልጿል። አምነስቲ መንግስት የተፈናቃዮቹን የሰብአዊ መብት በመጣስ 3 ነገሮችን ማስጠበቅ አልቻለም ብሏል። እነዚህም ትርጉም ያለው ምክክር አለማካሄድ፣ ተገቢውን ሂደት አለመከተልና አማራጭ መኖሪያ ቤቶችን አለማቅረብ ናቸው ብሏል። የማፈናቀል እርምጃ እንደ የመጨረሻ አማራጭ ብቻ ሊታይ ይገባል ያለው ድርጅቱ ተገቢው ዋስትና ካልተጠበቀ ኢትዮጵያ ባጸደቀችው ዓለም አቀፍ ኢኮኖሚያዊ፣ ማህበራዊ፣ ባህላዊና ሌሎችም መብቶች ስምምነትና በካምፓላ ኮንቬንሽን ላይ የተደነገጉ የመኖሪያ ቤት መብትን ጨምሮ ሌሎችም መብቶችንም መጣስ ነው ሲል አሳስቧል። አምነስቲ ያለ እነዚህ ጥበቃዎች የሚወሰዱ እስከ በግዳጅ ማፈናቀል የሚደርሱ እርምጃዎች በዓለም አቀፍ ሕግ የተከለከሉ ናቸው ብሏል። ድርጅቱ በጥር 2016 ጠቅላይ ሚኒስትር አብይ አህመድ በጅማ ከተማ 15000 ተፈናቃዮችን ካሳ አልጠየቁም ማለታቸውን በመገናኛ ብዙሃን መዘገቡን ተገልጿል። የግለሰቦች ጥያቄ ምንም ይሁን ምን መንግስት ካሳ መክፈል ግዴታ አለበት ሲልም የጠቅላይ ሚኒስትሩ አስተያየት ተችቶታል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክቱ ተደጋጋሚ የሰብአዊ መብት ጥሰቶች እንደቀጠሉ እንደሚያመላክትም አክሎ በሪፖርቱ አስታውቋል።
በመጨረሻም አምነስቲ የኢትዮጵያ ፌደራል መንግስት በግዳጅ መፈናቀሎችም በአስቸኳይ እንዲቆም ገለልተኛ ምርመራ እስኪካሄድ ድረስ የኮሪደር ልማት ስራ በጊዜያዊነት እንዲቋረጥና መፈናቀሎች ከዓለም አቀፍ የሰብአዊ መብት መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥንቃቄ እርምጃዎች እንዲወሰድም አሳስቧል። አዲስ ስታንዳርድ ከዚህ ቀደም በጥር ወር በኮሪደር ልማት ፕሮጀክቱ ላይ ባቀረበው ዘገባ የመንገድ መብራቶችና የፋውንቴን የመሳሰሉ ማሻሻያዎች ቢሰሩም ፕሮጀክቱ ከተፈናቀሉ ነዋሪዎችና የንግድ ቤቶች ትችት እንደገጠመው አመላክቷል። የሐረር ሰፈር ነዋሪ የሆኑ ግለሰብ በበኩላቸው ለአዲስ ስታንዳርድ እንደገለጹት ሁለተኛው ምዕራፍ የኮሪደር ፕሮጀክትን ተከትሎ ያለምንም ቅድመ ማስጠንቀቂያ በባለቤትነት የሚያስተዳድሩት ባርና ሬስቶራንት እንደፈረሰባቸው ጠቁሟል። 221 ካሬ ላይ ላረፈው ቤታቸው 150 ካሬ ምትክ ቦታ እንደሚሰጣቸው እንደተነገራቸው ካሳ እንዳልተሰጣቸው በወቅቱ ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ